ኃያሉ ጌዲዮን። በአንድ ወቅት በእስራኤል ምድር ሕይወት እጅግ መራራና አስቸጋሪ ሆኖ ነበር። ምድያማውያን የሚባሉ ሕዝቦች እንደ ተራቡ አንበጣዎች መንጋ በመከር ጊዜ ሁሉ ወደ እስራኤላውያን ሸለቆዎች እየጋለቡ ይመጡ ነበር። በግመሎች ላይ ሆነው እየጮሁ እንደ መብረቅ የሚያበሩ ሰይፎችን ይዘው የስንዴ እህል፣ የደረሱ ወይኖችንና ያገኙትን በግ ይወስዱ ነበር። እስራኤላውያንም በዚህ ተጨንቀው በተራሮች ላይ በጨለማ በተዋጡ ዋሻዎች ውስጥ ተደብቀው በረሃብና በፍርሃት ተቀምጠው ነበር። ታዲያ በእስራኤል ሀገር ጌዲዮን የሚባል አንድ ሰው ይኖር ነበር። ጌዲዮን ከትንሹ ነገድ የሚመደብ ከቤተሰቡ ውስጥም የመጨረሻው ልጅ ነበር። ንጉሥ ወይም ተዋጊ አልነበረም። ቤተሰቡን ለመመገብና ከብቶችንም በመንከባከብ የሚኖር ገበሬ ነበር። ምድያማውያንን ከመፍራቱ የተነሳ ከድንጋይ በተሰራ የወይን መጥመቂያ ውስጥ ተደብቆ ስንዴ ይወቃ ነበር። አንድ ቀን በወይን መጥመቂያው ጉድጓድ ውስጥ እያለ አንድ ትልቅ ጥላ ጋረደው። ጌዲዮን ዓይኑን ከፀሐይ እየከለለ ወደ ላይ ተመለከተ። አንድ የሚያበራ ሰው ቆሞ ነበር። የእግዚአብሔር መልአክ፣ አንተ ኃያል ተዋጊ፣ እግዚአብሔር ካንተ ጋር ነው፣ ሂድና እስራኤልን ከምድያማውያን እጅ አድን፣ ሕዝቡን እንድትመራ ተመርጠሃልና አለው መልአኩ በተረጋጋ ድምፅ። ጌዲዮንም ግራ ተጋብቶ ወደ ኋላ ተመለከተ። ተዋጊ በስንዴ ገለባና በፍርሃት ተሸፍኖ ነበር። ጌታዬ በሹክሹክታ ተናገረ፣ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ለምን ተከሰተ? ከአያቶቻችን የሰማናቸው ተአምራት ሁሉ የት አሉ? መልአኩ ጌዲዮንን ተመለከተው። ጌዲዮን ባለህ ኃይል ሁሉ ሂድ፣ እስራኤልን ለማዳን እልክሃለሁ አለው። የጌዲዮን ልብ በኃይል መታ። እኔ ቤተሰቤ በጣም ደካማ ነው፣ እኔም የሁሉም ታናሽ ነኝ፣ እባክህ ይህን ነገር ማድረግ አልችልም አለው። እግዚአብሔር ግን በትዕግስት እኔ ካንተ ጋር ሆናለሁ ሲል መለሰለት። በዚያች ሌሊት እግዚአብሔር ጌዲዮንን አንድ ጀግንነት የሚጠይቅ ስራ እንዲሰራ ጠየቀው። 10 አገልጋዮቹን ወስዶ ወደ አባቱ እርሻ ሾልኮ ወረደ። የሐሰት አምላክ የሆነውን የበዓልን ሐውልቶች በእጁ ሰባበረው። በምትኩ ለእግዚአብሔር መሠዊያ ሰራ። በማግስቱ ጠዋት የበዓል ሐውልት መፈራረሱን የአካባቢው ነዋሪዎች ሲመለከቱ ከተማዋ በጩኸት ታወከች። ይህን ያደረገው ማን ነው ብለው ጮሁ። ጌዲዮን መሆኑን ሲያውቁ አውጡት እንገለዋለን ብለው ጮሁ። ነገር ግን የጌዲዮን አባት በሚገርም ሁኔታ እንዲህ ብሎ ተናገረ። በዓል በእርግጥ አምላክ ከሆነ የራሱን ጦርነት ራሱ ይዋጋ አለ። የሚገርም ጸጥታም ሆነ። ጌዲዮን በልቡ ውስጥ ትንሽ ድፍረት ተሰማው። አሁንም ግን ጥርጣሬ በልቡ ውስጥ አለ። እግዚአብሔር ሆይ እባክህ ሲል አንድ ምሽት ጸለየ። ለስላሳ የበግ ጸጉር በአውድማው ላይ አስቀምጦ እንዲህ አለ፣ በእርግጥ አንተ ከኔ ጋር ከሆንክ ይህ የበግ ጸጉር በጤዛ የራሰ በዙሪያው ያለው መሬት ግን ደረቅ ሆኖ እንዳገኘው አድርግ አለ። በማለዳ ሲነቃ ወደ ጸጉሩ ሮጠ። በሚንቀጠቀጥ እጆቹ የበጉን ጸጉር ጨመቀው። ሙሉ ጎድጓዳ ሳህን ቀዝቃዛና ንጹህ ውሃ ፈሰሰ። መሬቱ ዙሪያውን ግን ደረቅ ነበር። ተስፋ ትንሽ ታየው ጌዲዮን። ነገር ግን ፍርሃቱ ለቆ አልለቀቀውም። እባክህ አትቆጣ ሲል በማግስቱ ምሽት እግዚአብሔርን ለመነ። አንድ ተጨማሪ ምልክት ብቻ ስጠኝ፣ በዚህ ጊዜ ግን የበግ ጸጉሩ ደረቅ ይሁን፣ መሬቱም በጤዛ ይርጠብ አለ። እግዚአብሔርም በሚያስደንቅ ቸርነቱ ይህንን አደረገለት። ጌዲዮን ጠዋት ሲነሳ የበግ ጸጉሩ ደረቅ ነበር፣ መሬቱም በጤዛ ረስርሶ ነበር። የበጉ ጸጉር ምልክት ከተደረገ በኋላ በጌዲዮን ውስጥ ድፍረት ማደግ ጀመረ። ነገር ግን አሁንም ገና ጠንካራ አልነበረም። እግዚአብሔር ከምድያማውያን ጋር ለመዋጋት ሰራዊት እንዲሰበስብ ነግሮታል። ጌዲዮን ሕዝቡን ከምድያማውያን ጋር እንዲዋጉ ጠራ። 32,000 ሰዎች ተሰበሰቡ። እግዚአብሔር እንዲህ አለው፣ ሰራዊትህ በጣም ብዙ ነው ጌዲዮን። እስራኤል በብዙ ሰዎች ካሸነፈ በራሳቸው ጥንካሬ እንዳሸነፉ ያስባሉ አለው። ስለዚህ ጌዲዮን 32,000ዎቹን ወታደሮች በሞሉበት ሸለቆ ፊት በመቆም ድምፁን ከፍ አድርጎ እንዲህ አለ፣ እግዚአብሔር እንዲህ ይላል፣ የፈራም የደነገጠም ማንኛውም ሰው ወደ ቤቱ ይመለስ፣ ቅጣትም አያገኛችሁም አላቸው። ጌዲዮን ዓይኑ እያየ 22,000 ሰዎች ሰይፋቸውንና ጋሻቸውን አስቀምጠው ፊታቸውን አዙረው ወደ ቤተሰቦቻቸው ተመለሱ። የቀድሞ ፍርሃቱ ሽው አለበት። የተዋጊዎቹ ቁጥር በከፍተኛ ሁኔታ ቀነሰ።
ጌዲዮን የቀሩትን 10 ሺዎቹን ሰዎች በፍርሃት ተመለከታቸው። ክፉና አስፈሪው የምድያማውያን ሰራዊት በታችኛው ሸለቆ ውስጥ አሁንም እንዳንበጣ ብዙ ነበሩ። ግመሎቻቸውም እንደ ባህር ዳር አሸዋ የበዙ ነበሩ። እግዚአብሔር ግን እንደገና ተናገረ። ጌዲዮን አሁንም በጣም ብዙ ሰዎች አሉ፣ መቀነስ አለባቸው አለው። 10 ሺዎቹን ሰዎች ወደ ጅረት ውሃ ምራቸው፣ እንዴት እንደሚጠጡ ተመልከት፣ ከዛም በተግባራቸው ለያቸው አለው። አብዛኞቹ ወንዶች ደክመውና ተጠምተው ስለነበረ በጉልበታቸው ተንበርክከው ፊታቸውን ወደ ውሃ ውስጥ አስገብተው አደጋን በመዘንጋት በጥልቀት ጠጡ። ነገር ግን 300ዎቹ ሰዎች ብቻ በተለየ መንገድ ጠጡ። በእግራቸው ቆመው በንቃት አካባቢያቸውን ይቃኙ ነበር። ውሃውን በፍጥነት ወደ አፋቸው በእፍኛቸው አምጥተው ጠጡ። ጌዲዮን አለው እግዚአብሔር፣ ውሃውን በእፍኛቸው እያደረጉ በጠጡት በ300ዎቹ ሰዎች አድናችኋለሁ፣ ሌሎቹን ሁሉ ወደ ቤታቸው መልሷቸው አለ። የጌዲዮን ልብ በፍርሃት ራደ። ከ32,300 የማይቻል ነበር። የምድያማውያን ሰፈር በሸለቆ ውስጥ ሰፊ ትላልቅ ድንኳኖችና የተቀጣጠሉ እሳት እየነደደበት ያለ ቦታ ነበር። በዚያው ሌሊት እግዚአብሔር ለጌዲዮን ያልተለመደ ዕቅድ ሰጠው። ተነስ፣ ወደ ምድያማውያን ሰፈር ውረድ፣ እኔ በእጅህ አሳልፌ ሰጥቻቸዋለሁና፣ ነገር ግን ከፈራህ አገልጋይህን ፑራን ይዘህ ሂድ አለው። ጌዲዮን ፈርቶ ስለነበር እሱና ፑራ እንደ ጥላ ወደ ድንጋያማው ቁልቁለት ሾልከው ገቡ። ቀስ ብለው ወደ ተኙት የጠላት ሰፈር ዳርቻ ገቡ። የሚያንኮራፉ ሰዎች፣ የሚያጉረመርሙ ግመሎች እናም የሚንበለበሉ እሳቶች ጫካ ውስጥ ነበሩ። ከዚያም 2 ወታደሮች ሲነጋገሩ ሰሙ። አንደኛው ጓደኛውን ከእንቅልፉ እየቀሰቀሰው ነበር። በጣም አስፈሪ ህልም አይቻለሁ ሲል በሹክሹክታ ተናገረ። ምን ነበር? አንድ የገብስ ዳቦ ወደ ሰፈራችን ወረደ። ድንኳናችንን በጣም ስለመታው ድንኳኑ ታላቅ አወዳደቅ ወደቀ አለው። ሌላው ወታደር ቀጥ ብሎ ፊቱን እያየ ተቀመጠ። የዚህ ህልም ፍቺ አንድ ነገር ብቻ ሊሆን ይችላል። የእስራኤላዊው የጌዲዮን ሰይፍ ነው። እግዚአብሔርም የምድያምን ሰፈር ሁሉ በእጁ አሳልፎ ሰጥቶታል አለ። ጌዲዮን ይህንን ሲሰማ በመጨረሻ ልቡ በጠንካራ እምነት ተሞላ። እዚያው ጥላ ስር እግዚአብሔርን አመሰገነ። የሰማይ አምላክ እግዚአብሔር ጦርነቱ እንዳሸነፈላቸው አወቀ። ወዲያው ወደ 300ዎቹ ሰዎች ሮጠ። ተነሱ፣ እግዚአብሔር ጠላቶቻችንን በእጃችን አሳልፎ ሰጥቶናል ብሎ በ3 ቡድን ከፈላቸው። ለእያንዳንዱ ሰው 3 ያልተለመዱ መሳሪያዎችን ሰጠ። የአውራ በግ ቀንደ መለከት፣ የሸክላ ማሰሮና ችቦ። ተመልከቱኝ አለ ጌዲዮን በጨለማው ውስጥ አይኖቹ እያበሩ በሹክሹክታ። እኔ እንደማደርገው ታደርጋላችሁ። ወደ ሰፈሩ ዳርቻ ስንደርስ መለከትን እነፋለሁ፣ እጮሃለሁ። ከዚያም መለከቶቻችሁን ንፉ፣ መሰሮቻችሁንም ሰባብሩ፣ ችቦቻችሁንም ከፍ አድርጋችሁ በሙሉ ኃይላችሁ ለእግዚአብሔርና ለጌዲዮን በሉ። በሌሊቱ በጨለማው ውስጥ 3ቱም ቡድኖች ሰፊውንና የተኙትን ምድያማውያንን ሰፈሮች በጸጥታ ከበቡ። ጌዲዮን በጥልቀት ተነፈሰ። መለከትን ወደ ከንፈሩ አነሳና አንድ ጊዜ በኃይል ነፋው። በዚያ ቅጽበት 300 መለከቶች ከየአቅጣጫው ጮኹ። 300 የሸክላ ማሰሮዎች በድንጋይ ላይ ተከሰከሱ። ወድቀዋል፣ ወድቀዋል፣ ወድቀዋል! እንደ ተራራ የሚፈነዳ ድምፅ። 300 የሚነዱ ችቦዎች በድንገት ወደ ላይ ከፍ ብሎ በጨለማው ውስጥ ነደዱ። አስፈሪ የእሳት ቀለበት ፈጠሩ። 300 የሚያስገመግሙ ድምጾች መሬቱን አናወጡ። ለእግዚአብሔርና ለጌዲዮን ሰይፍ አሉ። በምድያማውያን ሰፈር ውስጥ ድንጋጤ ተፈጠረ። ወታደሮቹ በጩኸት ድምፅ በእሳት ተከበው ከየአቅጣጫው የሚጮሁ መለከቶችን ሲሰሙ ደንግጠዋል። ከድንጋጤያቸውና ከፍርሃታቸው የተነሳ እጅግ ግዙፍ የሆነ ሰራዊት እንደደረሰባቸው እርግጠኛ ነበሩ። 300 ሰዎች ብቻ መሆናቸውን ማየት አልቻሉም።
የሚያደነቁር ድምፅ ብቻ መሰማትና እሳቶቹን ብቻ ነበር ማየት የቻሉት። ሰይፋቸውን ማወዛወዝ ጀመሩ፣ ግን እርስ በርሳቸው። እግዚአብሔር ግን የእያንዳንዱን የምድያማውያንን ሰይፍ በጓደኛው ላይ መለሰ። ኃያሉና ክፉ ሰራዊት በራሱ ፍርሃትና ግራ መጋባት ጠፋ። ንብረቶቻቸውን ትተው እየጮሁ በሌሊት ሸሹ። ጌዲዮንና 300ዎቹ ሰራዊት ሰይፋቸውን እንኳን መምዘዝ አላስፈለጋቸውም። ችቦአቸውን ይዘው ቆመው እግዚአብሔር ለእነርሱ ሲዋጋ እየተመለከቱ ነበር። ድሉ የተገኘው በመለከት ድምፅ፣ በማሰሮ መሰበርና በችቦ ብርሃን ነው። እግዚአብሔር ታዛዥነታችንን፣ ለእርሱ ለመገዛት ያለንን ፍላጎትና የእውነትን ብርሃን ታላቁን ጨለማ ለመስበር እንዴት እንደሚጠቀምበት የሚያሳይ ታሪክ ነው። በወይን መጥመቂያ ጉድጓድ ውስጥ የተቀበረው ገበሬ በራሱ ጥንካሬ ሳይሆን ከሁሉም በላይ ታላቅና ጀግና በሆነው በእግዚአብሔር በማመን ኃያል ጀነራል ሆነ።